መንፈስ ቅዱስ ለተረዳት ግን ቤተክርስቲያን ምንድናት? ውብ ናት። የክርስቶስ ሙሽራ ናት ማለት ነው። ያ ነው የተዘጋችው ቤት የምትባለው። ለሰው ተዘግታ ለክርስቶስ የተከፈተች ቤት ናት ይህች ቤተክርስቲያን። ማንም ሊረዳት አልቻለም። ዙሪያውን ይዞራል። ምንድነው ወከመ ልልና ከሰራይኮሙ ለኩሎሙ ደቂቀ ጓለመው አውዳ ያጉሩ ረሲያን ያለው ነገር። አንተ በዚህ ደሩ በዚህ ውጡ በዚህ ወረዱ ብትል እነሱ ዙሪያውን ይዞራሉ አለ ቅዱስ ዳዊት። ዝም ብሎ ዙሪያውን ይዞራል። ይህች ቤተክርስቲያን ግን የክርስቶስ ካልሆነ ሰው በቀር ይህች ቤተክርስቲያን ለማንም የተዘጋች ናት። ከክርስቶስ ጋር ላሉት ግን ክፍት ናት። ክርስቶስን ብለው ለሚመጡ ክፍት ናት። እና በዚህ ቤተክርስቲያን ውስጥ ክርስቶስ አልመጣም። ሳይመጣም ቁጭ ብለው ነበር። ያ ማለት ጠይቀው ቢዘገይብህም ጥያቄ ባይመለስም እዚህ ዝግ ቤት ውስጥ ምን በል ነው ቁጭ በል። ክርስቶስ በሳምንቱም ይመጣል፣ ወይ ማክሰኞ ይመጣል፣ ወይ ይሁድ ይመጣል፣ ወይም ደግሞ ሁል ጊዜ ይመጣል። አናየውም እንጂ ቅዳሴ በተቀደሰው ቁጥር አሁንም መንፈስ ቅዱስ ይወርዳል። ኪዳን በተደረሰ ቁጥር መንፈስ ቅዱስ ይወርዳል። ሁል ጊዜ ቅዱስ አግናጢዎስ የተናገረው ነገር ነው። መንፈስ ቅዱስን አሳየኝ ካልከኝ ቤተክርስቲያን ያችሁልህ ይላል። ምን ማለት ነው? ቤተክርስቲያን ባለችበት ማን አለ ማለት ነው? መንፈስ ቅዱስ አለ። ስለዚህ የመንፈስ ቅዱስ ሀገሩ ናት ቤተክርስቲያን። ቄሱም ቅዳሴ ሲገባ የሚለን ይሄ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሚመጠን ግርምት ወጽብት ዛቲ ሰዓት እንተ ባቲ ይወርድ መንፈስ ቅዱስ እምልዕልተ ሰማያት ወይጼድሎ ለዝንቱ መስዋዕት ወይቀድሶ በጽሞና ወፍራት ቆሙ ከመ ሰላሙ ለእግዚአብሔር ያህሉ ምስሌው ምስለ ኩልክሙ እስከ ለዓለም ይላል። ይህች ቀን ምን ያህል የምታስፈራ ናት! ይህች ቀን ምን ያህል የምታስጨንቅና ድንቅ ናት ማለቱ ነው። መንፈስ ቅዱስ ከሰማይ ሰማያት የሚወርድባት ይህንን መስዋዕት የሚያከብርባትና የሚለውጥባት። በፍርሃትና በመንቀጥቀጥ ሆናችሁ ቆሙ፣ ጸልዩ፣ የእግዚአብሔር ሰላም ከኔም ከእናንተም ጋር ይሆን ዘንድ ብሎ ነው ቅዳሴ የሚጀምር። መንፈስ ቅዱስ የሚወርድባት ነው። ይህች የተዘጋጀች ቤት ውስጥ እዚች ህትምት ሁረታቲያ በምስጢር የተባለች ነገረ ስራዋ ሁሉ ምስጢርና ስውር የሆነች ቤተክርስቲያን ማንም ሊረዳት ያልቻለ የቻለውን ሁሉ ተናግሮ ይሞታል እንጂ የማይረዳት ጥልቅ የሆነች መዝገበ ምስጢር የሆነች ቤተክርስቲያን እዚች ውስጥ ክርስቶስ አለ። በእምነትና በፍቅር ለተሰበሰቡት ነው። ግን በእምነት በፍቅር ለተሰበሰቡት ክርስቶስ እዚህ ቤት አለ።